እሴቶችን ለዓለም ከማስተዋወቅ በተጨማሪ ለኤምባሲና መንግስታዊ ያልሆኑና መንግስታዊ ለሆኑ ተቋማት፣ ድርጅቶች እንዲሁም ፕሪሚየም ኮንፈረንሶችና ስብሰባዎችን በማዘጋጀት ተጨማሪ አፍሮሃብ ኮንሰርቶች በተለይ ደግሞ እንዲሁ ዓለም አቀፍ የሆኑ ተጽዕኖ ፈጣሪዎች ወደ ሀገራችን መጥተው የሀገራችንን በጎ ገጽታ እንዲያውቁ ከማድረግ በተጨማሪ በአሜሪካና በካናዳ ኑሮውን ያደረገውን ታዋቂው ወጣት ተጽዕኖ ፈጣሪ የሆነውን በአሁኑ ሰዓት በዓለም አቀፍ ደረጃ ኢትዮጵያን እያስተዋወቀ የሚገኘውን ተጽዕኖ ፈጣሪ አዶናይን የድርጅቱ ብራንድ አምባሳደር በማድረግ የፓርትነር ስምምነት ያደርጋል። እንኳን ደስ ያላችሁ። ትንሽ ስለ አዶናይ ልበል። አዶናይ የተወለደው በትግራይ ነው። ገና በልጅነቱ ነበር ወደ አሜሪካ ሄደው 17 ዓመቱ። ከዛ በኋላ ለ3 ዓመት ያህል ካናዳ ደግሞ ለ4 ዓመት ያህል ቆይቷል። ወደ ኢትዮጵያ የመጣው የደህና ቤተሰብ ልጅ ቢሆንም አባትና እናቱ በመቀሌ የታወቁ ሆቴል ባለቤት ኢንቨስተር ናቸው። በቅንጦት ተቀማጥለው ያደገ ወጣት ቢሆንም በተለይ ኑሮውን በካናዳ አድርጎ ብዙ ፈተናዎች አይቶ ለብዙ ወጣቶች አሁን ምሳሌ በመሆን ራሱን በማውጣት የተሻለ ስራ እንዲሰሩ እያደረገ የሚገኝ ወጣት ነው አዶናይ። አዶናይ እንግዲህ በተለይ በማህበራዊ ድረገጽ የሚሰራቸው በተለይ በርካታ የሆኑ ስራዎች አሉ። በተለይ የበጎ አድራጎት ወይም ሪስፖንሲቢሊቲ ወይም የቻሪቲ ስራዎችን እየሰራ አሁን ተጽዕኖ እያደገ መጥቷል። 3.5 ሚሊዮን ተከታይ ያለው ወጣት ነው። በብዙ ማህበራዊ ድረገጾች ላይ እንደምትመለከቱት በበርካታ ድርጅቶችንም ስራዎች በመስራት በተለይ ደግሞ የተቸገሩ ወገኖችን በማጉላት ተጠቃሚ እንዲሆኑ እያደረገ ይገኛል እና እባካችሁ እስቲ አመስግኑት። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። ሶስተኛ ነገር ደግሞ እድሎች ወይም አይቀናልኝም፣ አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማር፣ እነሱን ከቀየር ሀገር የበለጠ ትቀየራለች ብዬ ስለማስብ ማለት ነው። የአፍሮ ሀብ ዓላማ ምንድን ነው? እኔ ስለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለእነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛው እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ይህንን በማስመልከት እንግዲህ ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥፍምስ ቱር ይባላል። የታባት እንግዲህ ስግጥፍምስ ቱር ምንድን ነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ፣ ኮንፊደንስ እንዲኖራቸው፣ ወደ ሶሻል ሚዲያው ዓለም እንዲቀላቀሉ፣ ራሳቸውን አስተምረው ብቁ እንዲሆኑ ማድረግ ነው። አፍሮ ሀብ አቅም ለሌላቸው ሰዎችን በጣም እናግዛለን፣ ፋንድ እናደርጋለን። በእርግጠኝነት በተቻለን አቅም ማለት ነው እናስተምራለን። እኔም ከልቤ ቆሜ አስተምራለሁ። ቲክቶክ ላይ ትልቅ የሆነ ስልጠና እሰጣለሁ ኢትዮጵያ ውስጥ። እንግዲህ እንደምታውቁት እኔ በቀን ውስጥ 50 ቪዲዮ ፖስት ብዬ እነዚህ 50 ቪዲዮዎች ቫይራል ይወጣሉ። ይህ ደግሞ እድለኝነት አይደለም፣ ይህ ካልኩሌሽን ነው። ይህ የበለጠ እውቀት ነው። ስለ ቲክቶክ አጥንቻለሁ፣ ተምሬበታለሁ። ማስተማርም የምችለው ነገር ነው ይሄ እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው፣ ላስተምራችሁ ፈልጋለሁ ስለ ቲክቶክ። ከዛ አስተምሬ ዓላማዬ ምንድን ነው መጨረሻ ላይ ስለ ቲክቶክ ተማሩ፣ ኮንፊደንስ ያዙ፣ በራስ መተማመን አለ፣ አሁን ዝግጁ ናቸው። መጨረሻ ምንድን ነው ዓላማችን? እነዚህ ወጣቶች እንግዲህ ወደ አፍሪካ ደረጃ
የአፍሪካን አዋርድ የአፍሪካን ቲክቶክ አዋርድ እያዘጋጀን ነው። አፍሮ ሀብ ከኢትዮጵያን ተጽዕኖ ፈጣሪዎች የወጣቶች ማህበር ከኢሳ ጋር በመተባበር አፍሪካን አዋርድ እያዘጋጀን ነው። እነዚህ ወጣቶች እንግዲህ በኮንፊደንስ በራስ መተማመን በክሪኤቲቪቲ አውጥተን መጨረሻ ላይ የት ነው የሚደርሱት? በአፍሪካ ተወዳድረው ኢትዮጵያን ያስጠራሉ። በኢንተርናሽናል ደረጃ ደግሞ ትልቅ ደረጃ እንደርሳለን ማለት ነው፣ ሁላችንም እየተደጋገፍን። እሺ ሰው አሁን እንደ አፍሮ ሀብ ማለት ነው አንድ ትልቅ ዓላማ ደግሞ አለን which is የበለጠ ኢትዮጵያን ኮንተንት ክሪኤተርስ ይሆናል። የኢትዮጵያ ሰዎች አብዛኞቹ ማለት ነው ኢንተርናሽናል ማድረግ እንፈልጋለን በክሪኤቲቪቲያቸው በፈለጉት ነገር። ይኸው እንደምታዩት ይህ የሚያምር ሎጎ የተሰራው ማለት ነው በክሪኤቲቪቲ ነው። ግን ይህ የሚመስል ሎጎ ለመስራት አንደኛ በራስ መተማመን ያስፈልጋል፣ ኮንፊደንሱም ያስፈልጋል። እኔ እሰራዋለሁ የሚል ማለት ነው። እሷን እንፈጥራታለን፣ ክሪኤቲቪቲ እናሳድጋለን። ሰው ነፃነት እንዲኖረውና ወጥቶ በራሱ የፈለገው ነገር ክሪኤት እንዲያደርግ ነው ዋናው ዓላማችን። ከዚህ በላይ ደግሞ እኔ አሁን እንደ አፍሮ ሀብ ምን እያደረግን ያለ ነው? አይሾው ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾው ስፒድም ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ፣ ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናደርጋታለን ማለት ነው። አፍሪካን በአጠቃላይ ነው የሚላቸው እና በጣም ደስ ብሎኛል። እሺ እናመሰግናለን። ወደ ፊርማ ስነ ስርዓቱ እናልፍና ከዛ በኋላ የመገናኛ ብዙሃን ባለሙያዎች የምታነሷቸው ሀሳቦችም ገንቢ ሀሳቦች ሊኖሩ ይችላሉ፣ ጥያቄዎች ሊኖሩ ይችላሉ እና መድረኩን በደንብ ክፍት እናደርገዋለን። ከዛ በፊት ግን የአፍሮ ሀብ ማኔጂንግ ዳይሬክተር ወይዘሮ አብረህት አየለ እና የዛሬው የብራንድ አምባሳደራችን አዶናይ የፊርማ ስነ ስርዓት እንዲያኖሩ እሱም ፕሮግራም የምንፈጽም ይሆናል። ከዛ በኋላ የጥያቄና መልስ ፕሮግራማችንን ክፍት እናደርገዋለን። እሺ የፊርማ ስነ ስርዓት አኑሯል። በሚቀጥሉት ጊዜያቶች እንግዲህ ከአፍሮ ሀብ ጋር በመሆን በተለይ እንግዲህ የኢትዮጵያን በጎ ገጽታ ለማስተዋወቅ እንግዲህ አዶናይ በተሻለው መጠን ብዙ ስራዎች ይሰራል ብለን እናስባለን እና